እሺ ቅዱሳን ይሄንን የመንፈሳዊ ቻናል ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። አሁን ስብከቱን እንስማ። የሚገርም ስብከት ነው። ወደ ስብከቱ ዘሩትን ጉዳዮች ያወጣቸው በክርስቶስ ኢየሱስ የትንሣኤ ሕይወት ነው። ኢየሱስ ከሞት ሲነሳ የተነሳበት የሕይወት ጉልበት አለ። ኢየሱስ ከሞት ሲነሳ የከበረበት የክብር ጠርዝ አለ። ያ ከሞት የተነሳ ክርስቶስ በአንድ አማኝ ሕይወት ውስጥ ገብቶ አድሯል ነው ጳውሎስ። ከዘመናትና ከትውልዶች የተደበቀ ይላል። የቀደመው ኪዳን ላይ ያሉ አባቶች አላወቁትም። የተሰወረ ነው፣ የተደበቀ ነው። ምንድን ነው ሲሉት የክብር ተስፋ ያለው ክርስቶስ በእናንተ መኖሩ። በአንድ ቦርናጌን በሆነ ክርስቲያን ሕይወት ውስጥ የክብር ተስፋ ያለው ክርስቶስ ይኖራል። ማንኛውም ቦርን አጌን ነኝ የሚል ክርስቲያን መሬት ላይ ሲኖር በእንደነዚህ አይነት መንገዶች ውስጥ ሊያልፍ ይችላል። በምንድነው ድል የሚያደርገው? እየገደለ የመንፈስ ሰይፍ። ጳውሎስ እያወራ ያለው ስለ ኃይል አገልግሎት አይደለም፣ ስለ ባህሪ ነው። ከክብር ወደ ክብር የሚለው ዛሬ አጋንንት አውጥተሃል ነገ ሞተ ታስነሳለህ ማለት አይደለም ትርጉሙ። ክርስቶስ ኢየሱስን ወደ መምሰል ህይወት ሙላት፣ አዲሱን ሰው ወደ መምሰል። በብሉይ ኪዳን አይቻልም ይሄንን መምሰል። ኢየሱስን ለመምሰል ከመጠራት የሚበልጥ ሆነር የለም በምድር ላይ። የመጨረሻው ክብር ምሰሉኝ ብሎ ጠራ። ምሰሉኝ ያለው ኢየሱስ መሬት ላይ የኖረውን ህይወት ነው። የሰማዩን አይደለም ምሰሉኝ ያለው። መቼም መለኮትነቱ አይኮረጅም። እንዴት ነው ባካ አምላክ የሆነው አይባልም። ለዘላለም ነው። መሃል ላይ መጀመር አትችልም። ሰውነትን ነው መሃል ላይ ያመጣው። በሰውነቱ የገለጠውን ህይወት ነው የምትኖር። እስክንመስለው የሚለው ትህትናው፣ ንጽህናው፣ ለአባቱ ያለው መሰጠት፣ መታዘዙ፣ እስከ ሞት የነበረው መገዛት፣ ይሄንን ነው የምንመስለው። ከክብር ወደ ክብር። ክብር የሚለው እሱን ህይወት ነው። የእግዚአብሔር ክብር በላይ ላይ በጣም ሲመጣ ከትዕቢት ወደ ትህትና ትወርዳለህ ነው እንጂ ትሁት የነበረው ሰውዬ ክብር ሲገለጥበት ትዕቢተኛ ትሆናለህ ማለት አይደለም። እንደሱ ነው የሆነውን ያስቸገርን። የሆነ ነገር ብቅ ሲልብት በቃ መንገድ ይጠበናል። ክብር ከመጣ በሃምብል ነው የሚያደርግ። ክብር በባህሪው ይበላል። ለምትኖርበት እድል አይሰጥም። የምትታይበት ስፔስ አይኖርህም። ኢየሱስን በጣም ስትመስል ትንቃለህ። ዓለምን ወደ አለመፈለግ ሳይሆን በዓለም ወደ አለመፈለግም ነው ባይዘው የምትመጣው። አሁን ኢየሱስ እኮ ዓለምን የጠላ ብቻ አይደለም። ዓለም አልፈለገችው። አንፈልግም ሙት እኮ ነው ያሉት። ፈላጊ ታጣለህ ነው። ሙልጭ ኢየሱስን መስልሃል አይደለም፣ እየመሰልክ ትሄዳለህ ነው። ድካም ሊኖርብህ ይችላል፣ ያግዛል። እሺ ቅዱሳን እንደሰማችሁትና እንደተባረካችሁበት ተስፋ አረጋለሁኝ። እናም ደግሞ አይሆፕ እንደጠቀማችሁ። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ከሆነ ካሁኑ ይህን መንፈሳዊ ቻናል ሰብስክራይብ በማድረግ ይህንን መንፈሳዊ ቻናል መቀላቀል እንደምትችሉ ጠቅሳለሁኝ። እናም ደግሞ ቪዲዮ ከተመቻችሁ ላይክ ቻናሉንም ደግሞ ሰብስክራይብ በማድረግ እንድታበረታቱን እንጠይቃለን ማለት ነው። ዛሬ ቪዲዮአችን ይህ ይመስላል። በቀጣይ እስከምንገናኝ እግዚአብሔር ከእናንተ ጋር ይሁን።